እንዲተረፈዳችሁልን የተከበራችሁ አድማጮቻችን አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተርና ሹ ስቱዲዮ አለን። ሞክሺ ቴክኒኩ ያለን ሰዓት ተኩል አለን። ዛሬ አርብ ነው። የእናንተን ሐሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች እንደተለመደው በስልክም በቴክስትም የመጡትን የምናስተናግድ ይሆናል። ከዛ በፊት ግን የስፖንሰሮቻችንን መልእክቶች እንሰማለን። የኦሮሚያ ህብረት ስራ ባንክ በምቹ ዲጂታል ብድር የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ሶስቱንም የክፍያ መንገዶች እንደለባችሁ ተገልገሉባቸው እያለን ነው። ግዙፉ ግንባር ቀደሙ ኢንሹራንስ አዋሽ ኢንሹራንስ ከአዋሽ ጋር ስሩና ነጋችሁን ዛሬ ላይ እርግጠኛ ሆኑ እያለን ነው። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላቦራቶሪ ዘመናዊ ሕክምና መስራቾችን ስፔሻሊስት ሐኪሞችን ይዞ 24/7 ቀናንትን እያገለገለ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን የሰጠውን ተልዕኮ ለማሳካት ከመንግስትና ከግል አጋሮች ጋር በመሆን በርካታ ስራዎችን እየሰራ ይገኛል። ብሉ ፍላግ ሴኪዩሪቲ ብዙዎቻችንን ከጭንቀት የገላገለ እፎይ ያስባለ ተሽከርካሪያችንን በፓስወርድ የምንቆልፍበት ቴክኖሎጂ ሀገራችን ውስጥ አስገብቷል። ዞር መግቢያ አያት ሪል ስቴት በሴምሲ አካባቢ 3 ክፍለ ከተሞችን ባዋሰነ ቦታ ላይ ከ3000 በላይ ሱቆችን የያዘ ግዙፍ ሞል ገንብቶ አጠናቋል። ታላቁ ሩጫ በኢትዮጵያ የዱላ ቅብብልም አሁን በቅርቡ ውድድሩ ይካሄዳል። የዱላ ቅብብል ውድድር ሊያካሄድ ዝግጅት እያደረገ ነው የሚገኘው። አብዛኛው በመንገድ ደህንነት ጉዳይ ላይ ነው እሱ የሚያተኩረው። በነገራችን ላይ አዳዲስ መንገዶች ላይ የሚመረቁ አዳዲስ መንገዶች ላይ የተጀመረውም እኮ የቀለበት መንገዱን ሲመረቅ ነው። የታላቁ ሩጫ በኢትዮጵያ አይኤፍኤች ነው የሚባለው የቻይና ካምፓኒ ከሱ ጋር በመሆን የቀለበት መንገዱ ሲመረቅ እንግዲህ ቀለበት መንገዱን ሰርቶ የቀለበት መንገዱ ሲመረቅ የተጀመረ ውድድር ነው። ለ20ኛ ጊዜ ነው በዚህ ዓመት የሚካሄደው። ቆየት ብለን መልእክቶቹን እንሰማለን። ሞክሼ መልእክቶቹን ያስደምጥና እንመለስ። አውቶ ሴፍቲ ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ። ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ። እሙዬ ለአካሊ ተጠንቅቀሽ ልጂ። አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ፕሮግራማችን በቀጥታ ከሬዲዮም ባሻገር በዩቲዩብ ቻናላችንም ቀጥታ የተላለፈ ነው። ስለዚህ የዩቲዩብ ቻናላችንን ገብታችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር በማድረግ ቤተሰቡን ተከታተሉ። በቀጥታ ስልክ አንድ አድማጭ ገብቷል። እኔም ድምጼን አሰምቻለሁ። ጤና ይስጥልን። አውቶ ሴፍቲ ትክክል፣ አውቶ ሴፍቲ ነው። እሺ፣ አንድ ሁለት ጥቆማ ለመስጠት ነበር። እንተዋወቅ። እሺ፣ ስሜ ቆየኝ ነው። ስሜ ቆየኝ። የአባተ ስምስ? ግድ የለም ስሜ ቆየኝ ነው። ከየት አካባቢ ነው የምደውልልን? አሁን ፓስተር አካባቢ ነው ያለው። ሜትር አሽከርካሪ ነው። መንገዱ ጥሩ ነው። እንቅስቃሴ አሪፍ ነው፣ እግዚአብሔር ይመስገን። እሺ፣ ወደ አንተ ሀሳብ እንግባ። ከአንዱ አስኮ አካባቢ ሰሞኑን አንድ የተደረገ ምልክት አለ። አስኮ ወደ አዲስ ሰፈር መውረጃ እሺ ማለፍ ክልክል ነው የሚል ምልክት ነው። በፊት አልነበረው እና ጠዋት ላይ አንደኛው ምልክት ቀኑ ሙሉ ነው ያደረጉት። ወደ ላይ መውጫውን ደግሞ በሰዓት ገድበው ነው የተደረገው። እሺ እና አሁን በሰዓት ስለተገደበ ተማሪ የሚወጣበት ሰዓት ላይ ስለሆነ ያደረጉት ውስጥ ለውስጥ ነው መኪኖች እየሄዳሉ። ውስጥ ለውስጥ ደግሞ ከ5 ትምህርት ቤት በላዮች አሉ፣ ያውም ዋና ህጻናቶች። 1 ሰዓትና 1 ሰዓት ተኩል ማስተናበር ከብዶ ማለፍ ክልክል ነው ለጥፎ መኪና ወደዛም ወደዚህም እንዳይሄድ ማገድ ምንም ሊገባን ስላልቻለ ነው። እና አሁን ለወላጆች ለልጆቹ መንገድ ሲያቋርጡ ሲሄዱ መንገድ ዳር ላይ ሲሆኑ መዘጋቱ አደጋን ይቀንሳል አይቀንስም? የሚቀንሰው አንድ ትምህርት ቤት በአስፋልት ስለሆነ ይቀንሳል። ውስጥ ለውስጥ ግን በመሄዳቸው ደግሞ ሌሎች 5 ትምህርት ቤቶችን አልፎ ነው የሚመጣው። የተማሪው ብዛት የትኛው ነው የሚበዛው? እንዴ
5 ትምህርት ቤት ያለው ነው። በጣም ደግሞ ትንሽ ናቸው። ያንን ከግምት ውስጥ እንግዲህ የትራፊክ ማኔጅመንት እዛ የክፍለ ከተማ የትራፊክ ማኔጅመንት ማየት አለበት። ይሁንና የውስጥ ለውስጡንም ትምህርት ቤቶች የተማሪዎቹን ሁኔታ ይዩ፣ አሽከርካሪዎቹ በዛ በኩል በመሄዳቸው የሚፈጥሩት ችግር ምንድነው፣ ይሄ በመዘጋቱ የሚፈጥረው ጥቅም ምንድነው የሚለውን ነገር በደንብ ማየት ይፈልጋል። ምናልባት እኛ በቦታው ላይ ስለሌለ መንገዱ ያን ያልጫነ ያለው ለአደጋ የሚጋለጥ አይደለም። በሁለቱም ክፍት ሆኖ ለረጅም ጊዜ ተገልግለንበታልና ምንም ያን ያህል ትራፊክ መንገድ የሚዘጋጋበት ምናምን አይደለምና ለምን እንዳስፈለገ መዘጋቱ ምንም ግራ የሚያጋባ ነው። ዋኑ ራሱ መሆኑ ትክክል አይደለም ባይነን እኛ በሁለቱም ቢተላለፍ ሌላ አማራጭ መንገዶች ስላሉ ያን ያህል የሚያስጨንቅ አይደለም። ግን ይሄ አንዱ ጥቆማችን ይሄ ነው። እሺ ሌላው ደግሞ የሜትር ታክሲ አሽከርካሪ እንደመሆን ይመጣል በኮድ 2 የሚሰሩ በየቦታው ያሉ መኪኖች በቃ ምንም ስራ ሊያሰሩን አልቻሉም። ላምበረት መናሪያ፣ ላንሴት ሆስፒታል፣ አሜን ሆስፒታል በቃ አጥቆ እዛ አካባቢ መቆም አይችሉም። ከትራፊኩ ከተቆጣጣሪው በላይ እነሱ ናቸው ተቆጣጣሪ ሆኑብን። እነሱ ላምበረት መናሪያ ውስጥ ምናምን ቆመው እየሰሩ ልክ ሰዓት ሲደርስ ሲወጡ ከዛ አካባቢ እኛም ማባረር የሚገርም ሰፈራችን ወጡ እኮ ሌባ አይነ ደረቅ መልሶ ልብ ያድርቃሉ። እውነት ነው። እንዴ በህጋዊ መንገድ እየሰራን ህገወጦቹ እኮ ህጋዊ ሆኑብን ከኛ በላይ ህጋዊ ሆነው። ይሄ ማለት እዛ አካባቢ ላለው ፖሊስ፣ የህግ አካል፣ ትራንስፖርት ተቆጣጣሪ፣ ለትራፊክ ማኔጅመንት ለሁሉም ጥቆማ ማድረግ አስፈላጊ ነው። ጥቆማ ተደርጎ መፍትሄ ካልተሰጠ እነሱም አብረው ይሰራሉ ማለት ነው። ይሄም ያስፈልጋል። ይሰራሉ። ምንም ማስተባበል ማያስፈልገው ነገር ጥቆማ ተሰጣቸው ይሄ መፍትሄ ካላሰጡ እዛ አካባቢ ያሉ ሰዎችም ህግ አስከባሪዎችም አብረው ይሰራሉ ማለት ነው። ይሄንን ራሳችሁን ከግምት ውስጥ ብታስገቡ ጥሩ ነው። ይሄን ነው ልንልምን በጣም ተቸግረናልና የዚህ ላይ ስቴት እንድትሰጡበት ነው። አመሰግናለሁ። አሪፍ ፕሮግራም ነው። ቴንኪው። እናመሰግናለን። በነገራችን ላይ እዚህ ከምልክት ጋር ተያይዞ አንድ ቦታ ላይ በምልክት ጥቆማ ተሰጥቶኝ ነበር። እዚህ ባልቻ ሆስፒታል ከከፍተኛ ፍርድ ቤት ወደ አብነት ቀና ስትል ክፍለ ከተማው ጋር ስትደርስ ወደ ታች በጣም ሰፊ ኮብልስቶን፣ በጣም ሰፊ ማለት ነው ኮብልስቶን አለ። ኮብልስቶን ሰፊ ነው። ግራና ቀኝ መኪና በደንብ መሄድ ይችላል። ምንም ችግር የሚፈጥር አይደለም። ከዋና አስፋልት የተሻለ ስፋት ያለው ነው እና በአንድ በኩል ምልክት ተተክሏል። በሰዓት ለምን አስፈለገ ብትል እዛ አካባቢ ትምህርት ቤት የለም። እኔ ያየሁት ነገር የለም። ምንም ነገር የለም። ሁለተኛ መኪና ማቆም ክልክል ነው የሚል እኔ እኮ ይሄ ምልክት ተተክሷል ወይ እላለሁ አንዳንዴ። የሆነ ተሳሳተ ነገር አለ እኛም ማናቀው ነገር። ወይም ምልክቱን ለሚተክሉ ኮንትራት ለሰሩ ሰዎች ጋር እንዲጠቅም ከሆነ ተገቢ አይደለም ይመስለኛል። በሚተክሉት ካልሆነ ደግሞ ምልክት ተተክሎ ከዛ በኋላ ለማስነቀል በሚደረግ ንግግር ውስጥ የሚፈጠረውን ነገር ነው ወይስ ሁለተኛ ነገር ነው? ግዴላችሁም። እስቲ መጀመሪያ ዋናው መንገድ በደንብ እንጨርስ። ከዛ በኋላ የሆኑ ድርጅቶችን እየፈለገን ምልክት መተከል የምቀኝነትም ይመስላል። እንደሱ አይነት ነገር ድርጅት ልክ ሲኖር ድርጅቱ ጋር ሄደ በሩ ላይ ትክክል አይደለም። ህዝብ እኮ አንደኛው ዋናውን መንገድ መቆም ክልክል ነው ብለህ ሙሉ በሙሉ ከከለከለ ወደ ውስጥ ለውስጦቹ ጋር ሰው ቢያቆም ምንድነው ክፋቱ? ምንም አይታይም። በጣም መጥፎ ማለት ሰው የተጋቆመ ነው የሚገበያየው ነው። ሄሎ ሰላም አማን ነው ሁሉ ሰላም አለ። ማንም በል ሁለተኛ አድማጫችን። እሺ ከዛ ያው ስሜ ቆይ ትንሽ ዛሬ ስሜ ቆይ አባት ስሜ የለውም። እሺ የት አካባቢ ነው? ወደ ፓስተር አካባቢ ነው። አጋጣሚ ፓስተር አካባቢ ነው። ከአስኮና ፓስተር። እሺ ምን አሳይት አለ? እንትን መብራት ላይ አሁን ለምሳሌ አረንጓዴ ወርቅ ቢጫ ልክ ሊበራ ሲል ያለው ካፕ መሀል ላይ ምን ያህል ማለት የትኛው ነው የሚያስከስሰው? እኔ አልፌ ኦልሬዲ በቃ መውጣት ባለብኝ ሰዓት ነው የበራው መብራቱ እና ትራፊኩ አስቆመኝ። ከኋላ ደግሞ ከኔ ኋላም የነበረውና ሲያስቆመው እሱ ጥሶ አለፈ። አጋጣሚ ነው አመለጠው እሱ ካንተ በኋላ ነው ተላከበት። ካንተ በኋላ ነው በእጁ እንደዚህ ሲያስቆም እኔ ያስቆመኝ መስሎኝ ነበር የቆምኩት እንዳጋጣሚ እና ከዛ ያዘው አለኝ በስፖኪው ማለት ነው ያስኩት። እዛ አጥፍተሃል በሳህል አለኝ
አይ አልጣስኩም አልኩት። ተሳለ ነኝ ጻፈብኝ 500 ማለት ከዛ እኔ አልፈርምም ስለው እኔ ነኝ ህጋዎቹ እኔ ነኝ ሁሉ ነገሩ እኔ ነኝ አቃቢ በማለት አስፈራርቶኝ አስገብቶኝ ክሱን አስፈርሙኝ አይ ክሱን መቀበል ግዴታ አለብህ ለነገሩ ነገር ግን አቃቤ ጉም ከሳሹ ዳኛው ነው እሱ ነው ባይደው መንገር ላይ ያለው እሱ ነው አዎ በነገራችን ላይ የዛ አይነት ስሜቱ ስላለ ህጉ እንትኑ እንዲያስፈጽሙ የተሰጠው ምክንያቱም የህጉ ምስክር ራሱ ትራፊክ ፖሊሱ ነው ከሳሹን ፈራጁን ከሳሹ ጽፎ የሚሰጠው በርግጥ እሱ ነው ህግ ከሳሽ ነው ቢባልም ግን ጽፎ የሚሰጠው እሱ ነው አንዳንድ ነገር ሴንስ ያደርጋል ግን ምንድነው ይሄ ሲሰጣቸው እንደዚህ አይነት ኃላፊነት ሲሰጣቸው የእውነት በሐቅ በእውነት እሱ ነው በስሜት ሳይሆን በእውነት በስሌት ላይ ተመሰረተ የሚከሱ መሆናቸውን ይሄንንም ኃላፊነት ነው አብሮ የተሰጣቸው እንደው ምስክር ነበረኝ እኔ ኦሬዲ አብራኝ ተሳፈረች ነፍሰ ጡር ነበረች እንደውም እና እሷ እንደውም ይሁን የሰባት 10 ቀን ቀርቶኛል ሊወልድ ምስክር ነኝ መሆን ይችላል ብሎ አንቺ ከፍለሽ ነው አርፈሽ ቁጭ በይ ብሎ ምላሽ እንደዛ ነው የሰጣት እኔ ኦሬዲ ዛጋ አሁን ዛጋ ሌላ ነገር ተካራ በፈጥር የሚፈጠረውን ነገር ከማሰብ አንፃር በቃ ዝም ብዬ አክሴፕት አድርጌ አይ ምስክርን ይዘው ወደ ኃላፊዎቹ ጋር መሄዱ ነው የተሻለ የሚሆነው የነበረው አሁን እንደው ክሱን ከፍያለሁ ምንም ለውጥ የሚመጣ ነገር የለም ለማንኛውም ግን ይሄ ቢጫ መብራት ብዙ ሰዎችን እያወዛገበ ነው አሽከርካሪዎቹ ቢጫ መብራቱን አቢዩዝ ያደርጋሉ አሽከርካሪዎቹ ትራፊክ ፖሊሱም ቢጫ መብራቱን ምንድነው ጥቅሙ የሚለውን አንዳንዶቹ በሁለቱም በኩል ያለ ችግር ነው ቢጫ መብራት እግረኛ ማቋረጫው ዜብራ ቀድሞ ከበራ አሽከርካሪው መቆም አለበት አንዳንዶቹ እየበረርን በቃ ደርሶብናል ብሎ ሲበራም ከዜብራም በፊት ሆኖም ቢሆን እናልፋለን ነው ብለን እናልፋለን አይነት ነገር ነው ግን ደግሞ አጭር ነች ወዲያው ብለው ተፋለች ማከል ላይ መቆም ይሆናል ወይ ለአደጋ መዳረግ ይሆናል ሌላው ደግሞ አሽከርካሪ ቢጫ መብራቱን ከእግረኛ ማቋረጫ ዜብራ ካለፈ በኋላ ሲወራበት መቆም የለበትም ከቆመ ለአደጋ እንደገና ደግሞ የሚዳረግ ያንን ደግሞ የትራፊክ ፖሊሱ መገንዘብ ያስፈልጋል አልፏል ከዚህ አልፏል ቶሎ ውጣ ነው እንደሌላ ጊዜ እኛ የምንለው ይሄን ነው ቶሎ ውጣ ብሎ ነው ማስወጣት የሚገባውና ቢጫዋን መብራት በራሷም ደግሞ ችግር አላት አንዳንዶቹ እንደ መንገዱ ርዝመት ሰከንዱ አልተሰጠውም በብልጭ ብላ ድርገው ይላል ወዲያው ከዛ ከሌላው ፈቀደ ማለት እኮ ነው ሌላውን ፈቀደ አደጋ ይፈጠራልና ይሄ ሰከንዶች አይጠብቁም መገንዘብ ያስፈልጋል እንግዲህ ወንድማችን ያው ለሌላው ማማሪያ ይሆናል ብለህ ነው ያቀረብከው እርግጠኛ ነኝ እሺ እኔ ከዚህ በኋላ ነው ቢጫዋን ፈራን እንጥያረኩ የቀነስክ መቆም እና አመሰግናለሁ ሌላው ደግሞ እንደውም አንዳንድ ቦታ ላይ ሙሉ በሙሉ ቢጫውም የለም እንደውም ሰው ጥያቄ ይሄ ነው ለምንድን ነው አረንጓዴ ቢጫ ቀይ እኮ ኢንተርናሽናል የሆነ ምልክት ነው እኛ ሀገር አሁን ቢጫው የቀረበት ምክንያት ምንድነው አረንጓዴ ቢጫ ቀይ የምትለዋን ጥላቻ ላይ ወይ ደርሷል ቢጫ መብራት በነገራችን ላይ ከተማ ውስጥ ያሉ የትራፊክ መብራቶች በሙሉ ዞር ብሏቸው የሚያያቸው ሰው ያለ አይመስለኝም እንትን የለም አንዴ ከተተከለ በኋላ ሰከንዶቹ ሌላ ቀርቶ እኮ ሰከንዶቹ እኮ መስተካከል አለባቸው ዛሬ ማለት በዚህ ጊዜ በተወሰነ ጊዜ በአንድ በኩል ተሽከርካሪ ይበዛ እንደነበረ በዛው አይቀጥልም እኮ አንዳንድ ጊዜ ሌላው አቅጣጫ ሊበዛ ይችላል ፍሰቱን እየተከተለ ሰከንዶቹን አጀስት ማድረግ ያስፈልጋል ሲበላሹ ሲበላሽ ቶሎ መጠገን ያስፈልጋል ያው ግን የክትትል ነገር ያው እንደምታውቀው ችግር አለ አንድ ለትራፊክ ማኔጅመንት እንድታሳስቡልኝ የሚፈልገው ንፋስ ስልክ አሽከርካሪ ተሽከርካሪ አርሴማ መግባቱን ፈልግ ፓርኪንግ የለም ለምን መሰራት አልተቻለም በጣም ተቸግረናል ስለሆነም ቢታሰብበት ሌላው የጀርመን አደባባይ ትራፊክ ፖሊሶች ያለ ረፍት ነው ሲደክሙ የማያዩ ክብር ስጡልኝ እውነት ነው በጣም ክብር እንሰጣለን የእውነት ነው ያየነው ስለሆነ ነው ያየነው በጣም በርቱልን ምን ማለት እንችላለን አሁን ሽልማታችን በርቱልን ማለት ነው ጀርመን ላይ መኪና መቆም ምናምን ይሄ ክራውድድ ነው የለም የሚገርም ነገር አሏ በጣም ጥሩ ያስተናገዱ ነው ደስ ይላል ንፋስ ስልክ ላፍቶ ነው አዎ በጣም እየተሰራ ነው በርቱልን የምንለው የአርሴማ አካባቢ ግን እውነት ነው አርሴማ
እዛ መንገድ ትራንስፖርት የሚገባው ተሽከርካሪ በጣም ብዙ ነው። ባለ ጉዳይ አለ። የት ነው ፓርክ የምታደርገው? ተሻግረህ ነው። ኦፍ ኮርስ ተሻግረህ እንደዚህ ውስጥ ለውስጥ መንገዶች አሉ። ኮብልስቶን እዛ ውስጥ ነው ሄደህ የምታደርገው። እነሱም ቢሆን በቂ ፓርኪንግ ቦታ ኖሮ አይደለም፣ ዝም ብሎ መንገድ ላይ ነው። በነገራችን ላይ ክፍለ ከተማ ማነው እዛው የመንገድ ትራንስፖርት ግቢ ውስጥ መኪና ይቆማል፣ ያስገባሉ፣ ይቆማል። እሱ በጣም የተወሰነ ነው። እሱም ያው ተመርጠ ነው አጭበርብረህ ወይ ምናምን ብለህ ወይ አስፈራርተህ ይገባሉ፣ ይለቃሉ። ግን ግቢው የሚያበቃ የሚይዘው የተሽከርካሪ ቁጥርና እዛ ጋር የሚስተናገደው ሰው ቁጥር በጣም ይለያያል። በጣም ብዙ ነው። ስለዚህ ወይም እዛ ጋር አስፋልቱ ላይ በሰዓት ተገድቦ ተሽከርካሪ መቆም የሚቻልበትም ነገር ቢሆን አንድ ነገር ነው። የሚሄደው እዛ የመንግስት መስሪያ ቤት ስለሆነ እውነት ነው። ቦሎ አድርጎ የመንጃ ፈቃድ ገብሮ በዛ ላይ ተሽከርካሪ ቁጥጥር ባለስልጣን ሆነን ለመናገር በከተማችን ውስጥ አንደኛ የሥራ ለውጥ ያለበት መስሪያ ቤት ነው በየክፍለ ከተማው ያለው። ስለዚህ ቶሎ ነው የሚያስተናግዱት። የምትቆየው ነገር የለም። ቁጥር ትወስዳለህ፣ ትስተናግዳለህ፣ ትወጣለህ። ስለዚህ የሚቆዩበት ጊዜ ስለሌለ እዛ ወይም ዋናው መንገድም ላይ መቆም የሚቻልበት ነገር ቢኖር በጣም አሪፍ ነው። አንድ አድማጭ እናስገባ። እሺ አናስተምን አለን ይመስገን። ማንም በል አለን ይመስገን። ማንም በል አለን። እኔ ዘላለም እባላለሁ ከአስኮ አካባቢ ነው የምደውለው። እንዴ ዛሬ አስኮዎች እንዴት ናቸው? ትንሽ ችግር ተፈጥሯል፣ ግን ወደ መፍትሄው እየሄድን ስለሆነ ያችንም አሁን አንድ ወንድማችን ያነሳው ሀሳብ አለ። በሱ ዙሪያ ትላንትና ማለት ኦልሬዲ መንገዱ አግባብ አይደለም። ምልክት የተከለው ከላይም ከታችም ነው ሙሉ ለሙሉ የታገደው። እንዴ በሰዓት ማለት ነው። ከታች በሰዓት የላይኛው ግን ሙሉ ለሙሉ ነው የታገደ። እንትን ምልክት የተከሉትና ምንም መኪና ኦልሬዲ አይንቀሳቀስም። ይሄ ማለት ደግሞ ምንድነው? አሽከርካሪ ወዴት ይሄዳል? ወደ ኮብልስቶን ይገባል ማለት ነው። ኮብልስቶን ገባ ማለት ደግሞ ምንድነው የሚፈጠረው? እጅግ በጣም ብዙ የኬጂ ትምህርት ቤቶች፣ ኤሌመንታሪ ትምህርት ቤቶች ያሉበት አካባቢ ነው። ኤሌመንታሪ ኮብልስቶኑ ላይ ማለት ነው። እና ይሄ በጣም ብዙ አደጋ እንደሚያመጣ የአስኮ የፌስቡክ ገጽ አለ፣ እዛ ላይ ለጥፈን ነበር። ከዛ ላይ የትራፊክ ማኔጅመንት ኃላፊ አቶ ሰለሞን የአዲስ ከተማ ክፍለ ከተማ ትራፊክ ማኔጅመንት ኃላፊ ትላንት ደውሎልኝ ነበር። በሰፊው ውይይት አድርገናል። ያለውን ነገር ኖና ቢሮ እንወያያለን ብሎ ሀሳብ ሰጥቶናል። እንግዲህ አዲስ ነገር ይመጣል ብለን ተስፋ እናደርጋለን። በጣም አሪፍ ነው። እንደዚህ ነው ኃላፊ ማለት እንደዚህ ነው። በነገራችን ላይ ምልክቱን መትከሉ ክፋት የለውም። ያመጣው ችግር ምንድን ነው? ለውጡ ነው። ደግሞ ከዛ ለውጡን ስታይ ደግሞ ብረግ ሰው ሰራሽ ነው። እውነት ነው። እንትን አይደለም፣ የቅዱስ ቃል አይደለም። ስለዚህ እንደዛ ማድረጉ በጣም አሪፍ ነው። እናንተንም ማነጋገሩ፣ እናንተን በትክክለኛው ነገር አስረዷቸው። የሆነ ለመናገር ከኮብልስቶን መንገድ ውስጥ ከሚደርሰው ትምህርት ቤት እንኳን ባይኖር አረጋውያን እኮ ይወጣሉ። እዛ ሰፈር ውስጥ ያሉ ህጻናቶች ይወጣሉ። መንገዱ ጠባብ ነው የኮብልስቶን። ስለዚህ አደጋ ከተፈጠረ መጥፎ የሚሆነው እዛ ጋር ነው። እዚህ ጋር ቁጥጥር ማድረግ፣ ትራፊክ ፖሊሱ እንዲቆም፣ ትራፊክ ማኔጅመንቱ እንዲቆም ማድረግ ያስፈልጋል። ሰራተኛው ትልቅም ሆስፒታል እንትንም አለ ሜሪጆ የሚባል የልጆ ማዕከል አለ። አስኮ የገበያ ማዕከል የሚባል ትልቅ የገበያ ማዕከል እዛ መሀል አሉና እነዚህንም ታሳቢ ተደርጎ እንግዲህ ውይይት እናደርጋለን። ሰሞኑን ሄደን አዲስ ነገር ካለ እናንተ ጋር መልሰን እንደውላለን። እናመሰግናለን። በጣም እናመሰግናለን። ሰራተኞቹ ግን ለመድከም ራሳቸውን አዘጋጁ። ማስተናበር ይቅርብን ብለን በምልክት የምናገር ከሆነ ትክክል አይደለም። ማስተናበር መጀመሪያ እዛ ጋር ሆነ ሙያተኛን አስቀምጠህ እንዲያስተናብር አድርግ። ገብቷል? በምልክት አገርኩ። ከዚህ በኋላ ምን ችግር አለ? ለመቆጣጠር እኮ ያ ሰራተኛ እኮ ይመጣል። ጥሱ ይገባል አይደለም? መጣጣ አይቀርም እኮ። ለምን ለማስተናበር አይቆምም? የሚሻለው እሱ ነው። ይሄ ነው መሆን ያለበት። ከማስረጃ ነጻ ሆኖ ምቹ ብድር አገልግሎት መስጠት ከጀመረ በ3 ዓመት ጊዜ ውስጥ ከ40 ቢሊዮን ብር በላይ ማበደር ችሏል። ምቹ ዲጂታል ብድር ከ2 ሚሊዮን በላይ በሆኑ ሂሳቦች በሰጠው በዚህ ብድር በጥቃቅንና አነስተኛ ንግድ ዘርፍ የተሰማራ ማህበረሰብ አስተማማኝ የፋይናንስ ምንጭ ዋስትና ሆኗል። ከኦሮሚያ ህብረት ስራ ባንክ ነው። ተገልገሉበት እያለን ነው። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ሶስቱንም የክፍያ መንገዶች እንደልባችሁ ፈልሰስ ልቀቅ ብላችሁ አሽከርክሩባቸው። ሁሌም ግን ጠንቃቆች፣ ሁሌም ከሰጣችሁ የፍጥነቱን በላይ በፍጹም አታሽከርክሩ እያለን ነው። ግዙፉ ግንባር ቀደሙ ኢንሹራንስ ከአዋሽ ጋር ስሩና ነጋችሁን ዛሬ እርግጠኛ ሁኑ ይላል። ሰላም ተካፉል። በሸሪዓ ህግ የሚገዛው ሐላል የሆነ ኢንሹራንስ አገልግሎት ነው። ብዙዎቹ የተገለገሉበት ነው። እናንተም ተገልገሉ።
አለበት እያለን ነው። የኢትዮጵያ ምድር ባቡር ኮርፖሬሽን የተሰጠውን ተልዕኮ ለማሳካት መንግስትና ከግል አጋሮች ጋር በመሆን በርካታ ስራዎችን ለይቶ በማከናወን ላይ ይገኛል። የውጭ ገቢ ንግዱን ለማቀላጠፍ በማሰብ የመልቲ ሞዳል ትራንስፖርት አከናዋኝ ደግሞ ፈቃድ ወስዶ ወደ ስራ ለመግባት በዝግጅት ላይ ነው። ደረጃ 1 ጠቅላላ ስራ ተቋራጭና የአማካሪነት ፈቃድ ወስዷል። በዚህም የመንገድ ህንፃ፣ ድልድይ ግንባታ፣ የማማከር ዲዛይንና የግንባታ ቁጥጥር ስራዎችን እየሰራ ነው። የምህንድስና ላቦራቶሪ አገልግሎትም ይሰጣል። የኢትዮጵያ ምድር ባቡር ኮርፖሬሽን ነው። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላቦራቶሪ፣ ዘመናዊ ሕክምና መሳሪያዎችን፣ ስፔሻሊስት ሐኪሞችን ይዞ 24 ሰዓት 7ቱን ቀን እናንተን እያገለገለ ነው። ጠቅላላ ቀዶ ሕክምናን ጨምሮ የወሰደው ሕክምና፣ የህፃናት ሕክምና፣ የአጥንት ሕክምና፣ ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ ለመንጃ ፈቃድ ምርመራ፣ የስራ ቅጥር ምርመራ የመሳሰሉ አገልግሎቶች አሉት። ግቢ ውስጥ ከመጣችሁ የመኝታ ክፍሎችን፣ የአምቡላንስ፣ የፋርማሲ አገልግሎቶችን ታገኛላችሁ። ለመኪና ማቆሚያውም እንዳታስቡ እያል ነው። ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ብሉ ፍላግ ሴኩሪቲ የብዙዎቻችንን ከጭንቀት የሚገላግል ከጥያቄነት ነፃ የሚያወጣ ዘመናዊ መፍትሄ ይዞ መጥቷል። ተሽከርካሪያችንን የትም ቦታ አቁመን ብንሄድ ቁልፋችንን የትም ብንጥለው ሌላ ሰው አግኝቶ ሌላ ሰው አባስቶ መኪናችንን አስነስቶ ይሄዳል። አደጋ ቢያደርስም ተጠያቂ ያደርገናል ብለን ከዚህ በኋላ አንሰጋም እያለን ነው። እንደው የደረሰ ልጅ ቤት ኖሮን ልጄ ቁልፉን አንስቶ እንደው ልክ ብሎ ወጥቶ መኪና ይዞ ቢሄድና አደጋ ቢደርስበትስ ብለን ስጋትም ከዚህ በኋላ የለም እያለን ነው። የብሉ ፍላግ ሴኩሪቲን የሴኩሪቲ በተን ተሽከርካሪያችን ላይ ከገጠምን አለቀ። ተሽከርካሪያችንን ማስነሳት የሚችለው ቁልፍ ያለው ሳይሆን ፓስወርዱን የሚያውቅ ብቻ ነው እያለን ነው። ፓስወርዱን የሚያውቅ ብቻ ነው። በነገራችን ላይ በተለያዩ ኮምፓውንዶችም ላይ እየሄዱ እያስተዋወቁ ለበርካታ ተሽከርካሪዎች እየገጠሙ ነው። በጣም ምቹ ለእይታም በጣም ማራኪ የሆነ እኔም ትላንትና አስገጥሜያለሁ። ኢንስፔክተር የሚገርም ነው ማለት የራሴን ቁልፍ የሚገርመው ነገር እንደውም የመጀመሪያ ተገጥሞልኝ ሂጄ ማታ ላይ የሆነ ቦታ ቆሜ ነበርና ላስነሳስል እምቢ አላለኝም። እንዴ ኮድ ነው 4 ዲጂት ነው የሰጠሁትና ብሎ እምቢ አለኝ። የረሳሁት ነገር ምንድነው ከአራቷ ዲጂት በፊት ሌላ የምትነካ እንትን አለች እዛ ውስጥ ይሲ ራስህ እንኳን በደንብ ማስታወስ ካልቻልክ ማስነሳት አትችልም። አይደለም ሌላ ሰው በሌላ ቁልፍ ያስነሳው ማለት ነውና እጅግ በጣም አስተማማኝ የሆነ እንደ የመኪና ስርቆትን ሙሉ በሙሉ ሊያስቀር የሚችል ማለት እንችላለን። ሴኩሪቲ በተን ነው። በጣም ተመጣጣኝ በሆነ ዋጋ ነው የቀረበው። 3-4 ሆናችሁ ከጠራችሁት ብሉ ፍላግ ያላችሁበት ቦታ ድረስ መምጣትም ሊገጥምላችሁ ይችላል። በተለይ ለድርጅቶች፣ ለመኪና አስመጪዎች በርከት ያለ ተሽከርካሪ የምናንቀሳቀስ ከሆነ ግቢ ድረስ መጥቶ አገልግሎቱን ይሰጣል። አርት ህንፃ 3ኛ ፎቅ ነው የሚገኘው ብሉ ፍላግ። የት ካላችሁን ፊጋ መብራቱን ወረድ ብሎ 0953 26 0000 0953 27 0000 ስልኩ ነው። መደወል ይቻላል። ብሉ ፍላግ ሴኩሪቲ አቤት ይላል። ዲጂታል እቁብ ከመቼውም ጊዜ በላይ አፕሊኬሽኑን አሻሽሎ አምጥቷል። ዲጂታል እቁብ በአንድ አካውንት ከአንድ በላይ እቁብ ለመጣል ያስችላል። የዲጂታል እቁብ አፕሊኬሽን እሱ ብቻ አይደለም፣ ካሉበት ሆኖ የእቁብ እጣ አወጣጡን በእጅ ስልኮ በቀጥታ መከታተል ያስችሎታል። በከተማው እምብርት ካሳንቺስ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሾፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ወራዊ፣ ሳምንታዊ የእቁብ አይነቶችን አቅርቧል። ዛሬውኑ እቁቡን መጣል ይጀምሩ እያለን ነው። በቴሌብር፣ ሱፐር አፕ፣ በሲቢ ብር፣ በዳሽን፣ በኤምፔሳም እንደዚሁ ዲጂታል እቁብን ታገኙታላችሁ እያለን ነው። ዘንድሮ ለ20ኛ ጊዜ ይካሄዳል የታላቁ ሩጫ የዱላ ቅብብል ውድድር። ኤፍኤች ኢንጂነሪንግ እና የአዲስ አበባ ከተማ መንገዶች ባለስልጣን በመተባበር በታላቁ ሩጫ በኢትዮጵያ የሚዘጋጀውን ዓመታዊ የዱላ ቅብብል ሩጫ ውድድር ዘንድሮም የስድስታችን ቃል ኪዳን በሚል መርህ ይዘጋጃል። በአንድ ቡድን ውስጥ 6 አባላት ተካተው የ7 ኪሎ ሜትር ርቀት የዱላ ቅብብል ይሮጣሉ። በጋራ እንደ ቡድን ያሸንፋሉ። ለዚህ ነው የደስታችን ቃል ኪዳን
የስድስታችን ቃል ኪዳን ብለን የሰየምነው እያለን ነው ታላቁ ሩጫ። የታላቁ ሩጫ በኢትዮጵያ ከሚያከናውናቸው ውድድሮች አይነቱ ለየት ያለና በተለይም የቡድን ስራ ለማጎልበት የተለያዩ ድርጅቶች የሚጠቀሙበት ውድድር ነው። ጥር 17 መነሻና መዳረሻው ደግሞ ቃሊቲ ማሰልጠኛ አካባቢ ነው የሚሆነው። ውድድሩ መንገዶች ለሰው ደህንነት እንጂ አደጋ እንዳይሆኑም መልእክት ይተላለፍበታል። ዋናው ዓላማውም መንገድ ላይ የመንገድ ደህንነት ላይ መስራት ነው። አደጋውን ለመቀነስ የበኩሉን አስተዋጽኦ ማበርከት ነው። በተለያዩ ምድቦች ተወዳዳሪዎችን እየመዘገበ ነው። ስለዚህ በቡድን ወይንም በድርጅት በኩል መመዝገብ ለምትፈልጉ ታላቁ ሩጫ በኢትዮጵያ ጎራ በሉ። ላምበረት ነው ቢሮዬ እያለን ነው። ላምበረት ጎራ ማለት ይቻላል። ደውሎም እንደዚሁ መመዝገብ ይቻላል። አንድ አድማጭ እስኪ እየተደጋገሙ እየተደወለ ስለሆነ አስገባው። ጠረስተልን ሰላም ነው አለን። አውቶ ሴፍቲ ተወዳጁ ብስራት ኤፍኤም በጣም ተወዳጅ በጣም ተወዳጅ። እሺ ማንም በል ማይኮ የት አካባቢ ነው ማይኮ? ገላን አካባቢ ነው ያለው። እሺ ምንድነው የምትነግረን የምትጠይቀን? አንድ የምነግራችሁ ባለፈው የበዓል ዋንትለት ማለት ነው የበዓል ዕለት እሺ የሆነ የፖሊስ 0264 የሆነ ቃሊቲ ሶታ አለ 0264 ፖሊስ የፖሊስ ነው። አዲስ አበባ ነው። አዲስ አበባ እሺ ቶታል መሀል መንገድ ላይ ቆሞ ዘግቶ ነበረ ሰው ጭኖ ነበረ ማለት ነው። እና ኃላፊ ቃሊቲ ፖሊስ ኃላፊ አጋጣሚ ማለት እነሱ አይቀጡም እነሱ እንደዚህ አይሉም ሲባል ስለምሰማ ብዙ ጊዜ እውነት ነው። ሰው ሰርተው እንደፈለጉ ነው የሚሄዱት ሲባል ነበርና በጣም ደስ ያለኝ ምንድነው አስቁመው መሀል ላይ ቆሞ ነበር የሚጭነው። ሰው ነው የሚጭነው? ምን የራሱን አባላት ነው የሚጭነው? አባል እየጫነ ነው። እሺ መንገድ ተዘግቷል። እኛ ታክሲ ነው የሚለው እና እሺ አስቆሙት። ዋና ኮማንደሩ ናቸው ኃላፊ የቃሊቲ። እሺ አስቆሙት። መሀል ላይ ለምን ትጭራለህ ምናምን አሉ። እንደዚህ ጋር ለምን ይዛት በጣም ወርጄ ነው መኪና እኮ አጠገባቸው ይፈታል። እሺ ከዛ አስቆሙት። እሱ መንጃ ፈቃድ አለ እንደውም ማለትና መንጃ ፈቃዱን ተቀበሉ። ከዛ እንደዚህ ታደርጋለህ ምናምን ማለት መንገድ ዝግ ነበር በዓል ስለነበር ማለት ነው። የበዓል አንድ ቀን ሲቀረው ማለት ነው። ከዛ መንጃ ፈቃዱን ተቀበሉት። ተናገሩት ያስቀጡትን እንትን እላለሁ ብለው መንጃ ፈቃዱን ተቀበሉት። ይዘው ሄዱ። በቃ ማለት መኪና መንጃ ፈቃዱን ተቀበሉ። እሱ ጥሎ ሄደ እና ስነ ስርዓት እንደዚህ የሚቆጣ መኖሩ ሌላ አካል ላይ ብቻ እንዳልሆነ ስላየው እውነት ነው። በጣም ትልቅ ሰው ናቸው። በጣም መመስገን ያለባቸው ሰው ናቸው። እውነት ነው። እንደዚህ አይነቶችን እያየን ማማረር እናንተን ብቻ ሳይሆን እንደዚህ የሚያደርግ እንዳለ ህግ ለሁሉም እኩል እንዲሆን ጥረት የሚያደርጉ ኃላፊዎች አሉ። እንደዚህ እኩል እኛም ብቻ አይደለም። እውነት ነው። ህግ ለሁሉም ምን አደጋ ነው እኮ አደጋን የሚከላከሉ ዞሮ የሚችላቸው አባላትም ሰዎች ናቸው አይደል? ሌላ መኪና መጥቶ አደጋ ቢደርስ ይጎዳሉ እኮ። እውነት ነው፣ ይጎዳሉ። መንገድ ቢዘጋጋም ዞሮ ተጎጆች ናቸው። ስለዚህ ልክ ነው። እናመሰግናለን። በጣም ህግ ለሁሉም እኩል ነው የሚለውን በተግባር ነው ያሳዩልን። በጣም ደስ ይላል። በጣም እናመሰግናለን። እውነት ነው። ወርደው ነው የሚሰሩት ኃላፊው ኮማንደር ሰለሞን እናመሰግናለን። ኮማንደር ሰለሞን ሰራ ላይ መጥተው ኮማንደር ሰለሞን በጣም መልካም ሰው ረዘም ያሉ ሰለሞን ካልተሰው ለከተታይ ነበሩ። በጣም ስነ ምግባራቸው እኔ በጣም ግርግራቸው ይይፋያቸው። ኮማንደር ሰለሞንማ በጣም እናት የሆነ እኮ ኃላፊ ስላላፊ በጣም ሰውን በጣም የሚያናግሩ እውነት ነው። ግርግራቸው እውነት እንዲህ አይነት ሰውን አይቼ ስለማላውቅ ነው ማለት ሰራዎች እንኳን የሆነ ቅጣት ወረቀት አሁን አንድ ሰሞን ይወስዱናል ማለት ስትናገራችሁ በአግባቡ እንኳን አያናግሩ። ቅጣት ወረቀት ያስክ ተብሎ መኪና ታስሮ ይታሰራል ወይ እንትን ይላል። እነሱ እሳቸው ግን በደንብ ቆመው አናግረው ምን ብለው
ነው እንትን የሚሉትና እንዲህ አይነት አባት በቃ አባት እውነት ነው። እናመሰግናለን ኮማንደር ሰለሞን ቴቦ ሲሰራ ሁሉም ነው የሚያመሰግነው። ሁላችንም እኮ በቃ እንደዚህ ብንሆን እኮ መልካም ነው። እውነት ነው። ያለበት ቦታ እውነት ነው። ስና ምን መልካምነት ደስ ይላል። ዋጋው ደስ ይላል። ዋጋው ደስ ይላል። ክፍያው ደስ ይላል። እናመሰግናለን ማይኮ መልካም የሥራ ቀን። ከዚህ ከትህትና ጋር በቀደም ዕለት አንድ ቤተሰብ የሆነች ልጅ ቦሌ ክፍለ ከተማ ትሄዳለች። ትላንትና ከሰዓት በኋላ አካባቢ ፖሊስ ጣቢያ በር ላይ መንጃ ፈቃድ ለመውሰድ ነው ሄደችው። በር ላይ የቆመው ፖሊስ የሆነ የድሬሲንግ ፕሮቶኮል በየቢሮ የሚሄድ ሰው የሆነ ነገር ተነግሯል መሰለኝ። አጭር ቀሚስ መልበስ፣ አጭር ቀሚስ ለብሶ መሄድ የሆነ ነገር ብቻ ተነግሯል። እኔ መረጃው ሙሉ በሙሉ ባይኖረኝም አጭር ቀሚስ ለብሶ የሆነ ፖሊስ ጣቢያ ለመገልገል ለመሄድ ምናምን ተከልክሏል። አይ ቲንክ ይመስለኛል ማለት አጭር ቀሚስ ብቻ አሁን ይሄ የሆነ አንድ ተገላልጦ እንደሱ አይነት ነገር ተገላልጦ እና መንጃ ፈቃድ ለመውሰድ ነው እና የሄደችው ሱሪ ለብሳ ቲሸርት አድርጋ በስነ ስርዓቱ ማለት ነው። እሺ የሄደችው ከዛ ተመለሽ ጃኬት ደረበሽ ነኝ በዛ ላይ ብርድ ነው ብሎ ነው በጣም ቀን በጠራራ በዛ ላይ የሆነ አነጋገራቸውና ዲሲፕሊናቸው ጥሩ አይደለም ነው የምትለው። ከውጭ ነው የመጣችው፣ የውጭ መንጃ ፈቃድ ነው ያስያዘችው። እሱን ለመውሰድ ነው ሄደችው። ገብቷል። ግን አንዴ ጠብቀን ኢንስፔክተር ሌላ ቴክስትም የማነበው ነበር። አስገባ አነባለሁ። እሺ እንግዲህ ለማንኛውም እዛ በር ላይ የቆመ የፖሊስ አባል የሁሉንም የአዲስ አበባን አይደል የኢትዮጵያን ፖሊስ እንደወከለ ራሱን ካላወቀ አስቸጋሪ ነገር ነው። ሰላምታ ሰጥተው ወዴት ነው መሄድ የሚፈልጉት? ምንድነው እሱ የለበሰችው ቲሸርት ነው ሱሪ ነው የለበሰው። በቃ ፈትሾ ማስገባት ነው እሱ የሚጠበቀው። ይሁን አንዳንዱ በጣም ጥቂት የሆኑ ይቅርታ ለቃሉ ጥቂት የሆኑ ኢጎ የሚሰማቸው አሉ። ነው እኮ ገብቷል። ጥያቄ የለውም። እንደሱ አይነት አእምሮ ካለ ፖሊስነት ማገልገል አትችልም። ህዝብ ማገልገል አትችልም። ፖሊስ በጣም ሰፊ ህዝብ ነው። አንደኛ በጣም ክብር ያለው እኮ ነው ሙያው ራሱ ፖሊሱ ራሱ ክብር ያለው ዩኒፎርም ብለን በጽድት አድርጎ ከጠበቀ ከማንም በላይ ነው። እውነት ለመናገር እንዴት እንደሚያከብሩ እና እሷ አሁን ተመለሰች። ጃኬት ደርባ ሄደች። ጃኬትም አልያዘችም ሄደች። ዛሬ ልትወስድ ነው ማለት እኔ ግን ከብርዱ ብሎ ሊሆን ይችላል ብዬ ነው እንጂ እንዴት ቲሸርት ተናስተልን ተደጋግሞ ተደወለ። ኢንስፔክተርም እንዳያቋርጥ ብዬ አነሳሁት። የእናንተ መስመር ያው ረጅም ሰዓት ይዞብኝ ሲሞክር ነበር። እኮ እያየሁት ነው ተደጋጋሚ። ማን በለባቴ እኔ ለጊዜ ቆይ ዛሬ ይቆይ ነው ይበልጣል። በይቆይ ችግር የለም ይቆይ እና ምስጋና ለማቅረብ ነው የደወልኩት። በምስጋና ታዲያ መጥተስ ነው ምን ችግር አለ? ምስጋና ቀን ነው ዛሬ። በጣም ደስ ይላል። እሺ ማንንም ታመሰግነው? አንደኛ የእናንተን ፕሮግራም ፈጣሪ ያቆያችሁ። አሜን። ፕሮግራም ነውና እሺ ረጅም ዓመት ሲከታተል ነበርኩ የእናንተ ፕሮግራም። እሺ ሁለተኛ ኮልፌ ቀራኒዮ ክፍለ ከተማ ላይ ያሉ ትራፊክ ፖሊሶች ሁላችሁ ማመስገን ፈልጋለሁ። በጣም ጥሩ። ኮልፌ ቀራኒዮ የእነ ቶፊቄ ነው። ኮልፌ ቀራኒዮ ክፍለ ከተማ ላይ ያሉ የካረ መንገድ አዋራ ሲጠጡ ነው የሚውሉት። በጣም አመሰግናለሁ። ቀጥሎ ደግሞ እስራኤል የሚባለው የሴኩሪቲ ቁልፍ ተገጥሞልኝ ነበርና ሴኩሪቲ በተኑ ይጂ አስገጠምኩት። እሺ እኛ የምናስተዋውቀው እሺ አስገጠምኩት። በፊት በጣም ነበር ሲጨናነቅ የነበርኩት። እሺ ቸገር ነበረ። የሆነ ጊዜ ላይ ልክ እንደዚህ መኪና አምጥቶ አጠገቤ ያቆመ አንዱ ፊት ለፊት ቡና እየጠጣው። እሺ ከዛ መኪናዬን አስነሳ እንደ ምን እያረክ ነው? የኔ መኪና ነው ወይ ምን እያረክ ነው ብዬ ያዝኩት። ከአደባባይ ላይ ነው እኔ ቡና እየጠጣው ነው። መንገድ ሙሉ መንገድ እያለ ሰፊ መንገድ እያለ እንዴት የራሱ መኪና አጠገቤ አምጥቶ አቆመ ብዬ አየኩ። ለምን ታስነሳለህ? ይሄ እኮ የኔ መኪና ነው። ረስቼ ነው ይቅርታ ወንድሜ ይቅርታ። በቃ የሰፈር ሰዎቹ መጡ፣ ተሰባሰቡ።
እሱን አስመለጡ እና በፊት በጣም መሪን ይቆልፍ ነበር፣ ይቸገር ነበር። በቃ አሁን አስገጠም። በምን ነበር መሪ የምትቆልፈው? በራሱ እንዲሁ ነበር። ዝም ብዬ ነበር እንትን የሚለው የመኪናው መሪ ቆልፍ የለም። አላስደሰተኝም። ዚት መኪና ነው ያዝኩት። ወደ ሁለት ነው። አሁን እንግዲህ በር ራሱ የሚቆልፈው ለሴፍቲ ሲባል ብቻ ነው በር የሚቆልፈው እንጂ በቃ ምንም 1-2 ሳምንት ሆኗል ካስገጠምኩ። ይሄ ሴኩሪቲ በተኑን ካስገጠምካ 1-2 ሳምንት ሆኗል። በጣም እውነት በደንብ ምስጋና አቅርቡልኝ። አሪፍ ነው፣ በደንብ ይሰራል። ምንም በቃ የሚያሳስብ በር መስኮት ራሱ ለሴፍቲ ሲባል ብቻ ነው የሚዘጋው እንጂ ውስጥ ያሉ እቃዎች ምናምን እንዳይሰረቁ ነው። ለዛ ነው እንጂ መኪና ጭኖ ይዞ ካልሄዱ በስተቀር ምንም እንትን እውነት በቃ የትም ቦታ ጥዬ ብሄድ ራሱ ምንም አይመስለኝም። በቃ ውስጤ ልቤ እንቅልፌ ተኛው። ጥሩ ማስታወቂያ ነው። በጣም አሪፍ ማስታወቂያ ነው። እዛን ጊዜ መኪናዬን አስነስቶ ቢሄድብኝ ኑሮ ምን አባቴ ነው የሚሄድ? ምንድን ነው የማደርገው? ሰው ልጅ ቢጠፋ በየፖሊስ ጣቢያ በየተለያየ ቦታ ይፈለጋል። ወራቶች ሊፈጅ ይችላል። አገኛለሁ የሆነ ጊዜ ላይ ሊገኝ ይችላል። ግን ይሄ ደግሞ የት ነው የሚሄደው? በቃ ይሄ ሲያሳስበኝ ከዛ በኋላ ነው አሳስበኝ። በጣም አመሰግናለሁ። ምስጋና እናመሰግናለን። ዋው ደስ ይላል። በጣም ከልብ ነው እናመሰግነው ወንድማችን። እሺ ሰላም አለ። እንዴት አደራችሁ? ትላንትና ጥር 7 ጠዋት 12 ሰዓት አካባቢ በቴሌግራም ቻናላችን የመጣ ነው። በነገራችን ላይ በዩቲዩብ ቀጥታ አድማጮቻችን በጣም እየተከታተሉ ነው። አብዛኞቹ ምስጋና ነው እያቀረቡ ያሉትና የዩቲዩብ ቻናላችንም የቴሌግራሙንም እንደዚህ እንከታተላለን ማለት ነው። ትላንትና ጥር 7 ነው 12 ሰዓት አካባቢ በአርሲ ዴክሲስ የሚባል ከተማ ነው አንድ ወጣት የባጃጅ ሾፌር ባጃጁን ይዞ እናቱንና ሴት አያቱን ስላሴ ቤተክርስቲያን ለማድረስ ወደ ዋናው አስፋልት እየወጣ የህዝብ ጭነት አይሱዙ ደርቦ በፍጥነት እየነዳ ባጃጁን ገይቶ ዲሽ ውስጥ ከቶ ጥሎት መናኸሪያ ቆመ። ከገጨ በኋላ ጥሎት ማለት ነው። ከዛ የባጃጁ ሾፌርና አያቱ አሰላ ሆስፒታል ሲደርሱ ሞተዋል። እናቱ ደግሞ ከባድ ጉዳት ደርሶባቸው ሆስፒታል ናቸው። ምስጋና ነኝ ከዘውትር አድማጫችሁ። በጣም ያሳዝናል። ሴት አያቱን ይዞ እናቱን ይዞ ወደ ቤተ ክርስቲያን ነው የሚሄደው እና የህዝብ ማመላለሻ አይሱዙ ነው። የአይሱዙ የጭነት የህዝብ ነው። ገጨው፣ ዲሽ ውስጥ ከተተው። ዲሽ ማለት የመንገድ ማንፋሰሻ። ከዛ እሱና እናቱ ሆስፒታል ሲደርሱ ህይወታቸው አለፉ። ማነው አያቱ። እናቱ ግን ከባድ ጉዳት ደርሶባቸው ሆስፒታል እየታከሙ ነው የሚል መልእክት ነው። አደጋውም ከደረሰ በኋላ በቦታው ላይ ሳይቆም ወደ መናኸሪያ ነው የገባው። ያሳዝናል። ከእንደዚህ አይነት አደጋ ባካችሁ ራሳችሁን ጠብቁ፣ ተረጋጉ፣ ቀስ በሉ። ራስን መጠበቅ በጣም ትልቅ ነገር ነው። ሌላውንም እንደመጠበቅ ነው። ረጋ ማለት በጣም አስፈላጊ ነገር ነው። እውነት ነው። እንደዚህ የአደጋ ጉዳይ ከተነሳ ኮማንደር ደረጀም የደረሰኝ የአደጋ መረጃዎች አሉ። ማለት ትንሽ አነጋጋሪም የሆኑ ስለሆነ ነው። ጋሞ ዞን ትላንትና የተፈጠረ አንድ አደጋ አለ አለኝ። ቦረዳ የተባለ ወረዳ ውስጥ ትላንት የተፈጠረ እንግዲህ የአዲስ አበባ ውስጥ ለቅሶ፣ ሰርግ ምናምን በተለይ ሰርግ ሲሆን ነው ፒካፕ ላይ ነው ብዙ ሰው የሚጫነው አይደል? ፒካፕ ላይ ነው። ለቅሶ ብዙም አናይም። ለቅሶ እንኳን ብዙ በአውቶቡስ በምናምን ነው ሰው እንትን የሚለው እንጂ ብዙም በጭነት መኪና ላይ አናይም። አይታይም። ግን አይሱዙ ጭነት አይሱዙ ለቅሶ የሚሄዱ ሰዎችን ጭኖ ነው አለኝና ጭኖ እየሄደ ስትራፕ ያደርጋል። ከኋላ ፒካፕ ተሽከርካሪ ነበር። ፒካፑን ይገጨዋል። እሱ ብቻ አላቆመም፣ ይገለበጣል። በጣም ብዙ ሰው 5 ሰዎች ወዲያውኑ ህይወታቸውን አጡ። ሌሎችም በጣም ከፍተኛ ወደ ለቅሶ ነው የሚደርሱባቸው
ህይወት ያው ሆስፒታል ውስጥ ነው እየታከሙ ያሉት የሚል እኔ ወደ ለቅሶ ደግሞ ቁጥራቸው አልተገለጸም። በርካታ ሰው ነው የሚለው እንዲሁ ምን ያህል ሰው ቢጭን ነው? የክፍለ ሀገር ለነገሩ እዚህ ከተማ ላይ ነው በህዝብ ማመላለሻ ኮንትራት ይዞ ወደ ቀብር ቦታ የሚሄዱት እንጂ ክፍለ ሀገር በጭነት መኪና በተገኘ ነገር ነው ወደ ለቅሶ ሰው እየጫኑ እያሳፈሩ የሚሄዱት። ያሳዝናል። ሆነን ለመናገር እንደው ምን ትላለህ? ወደ ለቅሶ እየሄደ እንደገና ሌላ ለቅሶ። አዎ ብዙ የሚሰሙ አደጋዎች ናቸው እንደዚህ አይነት አደጋዎች። አዎ በጣም በተደጋጋሚ በተለይ ከአዲስ አበባ ወጣ ስንል በጣም በተደጋጋሚ የሚሰማ ነገር ነውና እንደው ለቅሶ ምናምን ሲሆን እንኳን ቢያንስ ትልልቅ አውቶቡሶች ምናምኖችን መኮናተር አይሻልም ነበር? እንደሱ የውጭ ጉዳይ ነው፣ የገንዘቡ ጉዳይ ማዋጣት፣ ሼር ማድረግ። ግን ደግሞ ይሄው እንደዚህ አይነት ደግሞ በገንዘብ የማይተካ ነገር ነው። ከባድ ነው። ህይወትን አንተካውም፣ አካል ጉዳት ይመጣል። አሁን እነዚህ ከአምስት ሰዎች ውጭ በጣም በርካታ ሰው ነው የቆሰለው የተባለው። ኃላፊው ስንት ነገር አለ። እስቲ አድማጭ እናስገባ። ጤና ይስጥልኝ። አለን ሰላም ነው አለን ይመስገን። ማንም በል ይቆይ አውቶ ሴፍቲ ነው እንዴ? ተወዳጁ ትራፊክ እያዳመጥከን ነበረ ግን የት ነው ያለው? አዊ ላይ ፈታኝ መንገድ ላይ ክፍያ መንገድ ላይ ስልክ እያወራህ በዩቲዩብ በዩቲዩብ ነው መከታተል የምትችለው ሬዲዮ የማይደርስ ከሆነ። እሺ ጥያቄውን ነገር ነው መንገድ ላይ ስለሆንክ ጊዜ እንዳንፈጅ። እኔ እንትን የአዳማ መንገድ ትራንስፖርት ክስ ላይ ማለት አሁን ወሬ ጊዜ 1000 ብር ተቀበሉት በመንገድ ትራንስፖርት ትራፊክ ፖሊስ ሳይሆን በትራፊክ ማኔጅመንት 1000 ብር ተቀጣ። ኖርማል 1000 ብሩን ከፈለ። እሺ ድጋሜ አሁንም 1000 ብር ቀጥቶኝ በምን በሌላ ጥፋት? እሺ ስንት ሆነ? 1800 ምናምን ሆኖ ከፈልኩ። ሪከርድ እየጨመረ ይላል። እሺ አሁንም ድጋሜ በቅርብ ከዛሬ 3 ቀን በፊት 1500 ብር ከሰሰ። እንዴ አንተ በየመንገዱ እያጠፋ ነው እንደምትሄደው? ከዛ ምንድነው የህዝብ ማመላለሻ ነው የምትይዘው? አዎ ሪከርድ አይደለም ዋናው ነገር ጥፋቱን መተው። የህዝብ ማመላለሻ ነው የሚይዘው። ጥፋቱ ሲሆን የቆየ ነው። ሌሎቹ በቆየ ነው ተከሰሰ። እሺ አሁን 1500 ደግሞ ተቀጣ። እሺ ተከሰስክ። ተቀጣ 3100 ነው መጣኔ ትየመካ አልገባኝም። ሪከርድ እየጨመረ ነው የሚመጣው በነገራችን ላይ ሪከርድ እየጨመረ ነው የሚመጣው። አይ ግን የዚህ የትራፊክ ማኔጅመንት ቅጣት ግራ የሚገባ ብዙ ሰው ግራ ገብቶታል ታውቃለህ። ሁለተኛ ስትቀጣ ብሩ እዛ ላይ ነው የሚወጣው አይደለም? በእንትን መሰረት አይደለም። በደንቡ መሰረት ምንድን ነው የሚለው ደንቡ? የመጀመሪያ እርከን 1 ላይ እርከን 2 ላይ እርከን 3 ላይ 2 ብትቀጣ 3 ብትቀጣ ገንዘቡ ምን ያህል ይደርሳል የሚለው ነገር ማየት ይፈልጋል። ማየት ይፈልጋል። እንደው የትኛው በነገራችን ላይ ለማወቅ 9807 ላይ ኦኬ ብለህ ብትገባ የኛ ዌብሳይት ላይ አለ ሙሉውን የትራፊክ ህጉን ዝርዝር። አንዴ 1000 ብር ብትቀጣ ከዛ ሁለተኛው 1000 ብር ስትቀጣ ስንት እንደሚደርስ፣ ሶስተኛው 1500 ብር ስትቀጣ ደግሞ ስንት እንደሚደርስ እዛ ላይ አለ። ከዛ በላይ ከሆነ ከጠየቁ ለምን ልክ አይደለም ብሎ መከራከር ይቻላል። አሁን እንደዚህ ከሆነ ደግሞ አሁን ባለፈው 1500 ሲከሰስ ስንት እንደጨመረ በ1600 ብር ነው እኮ በአንድ ሪከርድ ጨመረ። እሱን እኮ ነው ማየቱ ይፈልጋል። ነገ ምን እንዴት እንሆናለን ታዲያ? ያው ወይ ስራ ማቆም ነው። እኔ ግራ ስለገባኝ ነው። አንተ ህዝብ ማመላለሻ ነው የምታሽከረክረው? ደረግ ነው እኔ ደረጃ ብዙ አጣጥፉ ነበር ሲኖ ትራኮቹ ከተማ ውስጥ ያሉት ካለ አሁን መንገድ ትራንስፖርት ባባሪ ምን አለ መሰለህ ትራፊክ ማኔጅመንት ያስቆማሉ፣ ማንጃ ፍቃድ ይቀበላሉ። በቃ ቴክስት የሚደርስ ብቻ ነው የምናየው። እንደዛ ቀርቷል። ጥፋቱን ነው ይኸውልህ፣ ጥፋቱን አስረድቶ ከዛ ጊዜ ስለማይሰጡ ነው ለሱ እኮ በቃ ከመኪና እስከሚወርድ ድረስ በቃ አስገብቷል። እንትን ውስጥ እኮ ስለሚያስገቡት እኮ ነው።
አንዳንዶቹ ደግሞ ዲስፕሊንም በጣም ይወጡም አሉ። ስለ ህጉ ማያውቁም አሉ። ዝም ብሎ የሚከሱ ህጉን ማስረዳት ያስፈልጋል። አንዳንዶቹ ደግሞ ሁሉም ነገር አስረድቶ ጥፋቱን ነግሮ የሚከሱም አሉ። በቃ ሁሉም አንድ አይነት አይደለም። ቅድም ያልኩት ለዚህ ነው። እናመሰግናለን። ለማንኛውም እንግዲህ እሱን ህጉን ማንበብ ይፈልጋል። እኛም እናነባለን። ቆይ እስቲ ወደ ኋላ ሪቫይዝ እናደርጋለን። ይሄን ጉዳይ የዚህ ቅጣቱ ጉዳይ ምንድነው፣ እንዴት ነው እያደገ የሚሄደው የሚለው ነገር ማየት ያስፈልጋል። አይ ቲንክ በባንክ በኩል ስትከፍል ችግር ያለው አይመስልኝም። የትራፊክ ቅጣቱ ገና እንትኑ አልተጀመረም ይመስለኛል። በባንክ በኩል 1500 ነው የምትከፍለው። እያደገ የሚሄድ ነገር የለም። ገና አልተያዘም ሲስተሙ ይመስለኛል። የትራፊክ ማኔጅመንት ሲሆን ግን እነሱ ልጆቹ ራሱ ይጠይቁሃል እኮ የመጀመሪያ ነው ወይስ ምን? አረ ከዚህ በፊት ካልኩ አንተማ በጣም አድርጎ ነው የሚሆኑ ሲከፍቱ 5000 6000 ሊሉ ይችላሉ። አይ እንደሱ አይደርስም። የደረሰባት 7000 ምናምን ብር የከፈልኩ ያለ ልጅ አለ። እሱ ተከሰው ሳይከፍሉ ቆዩ ተብሎ ወለዱ የበዛባቸው ሰዎች ናቸው እኮ እሱ። እነሱማ 60,000 ብር አንዷ ፖስት አድርጋ ላይ ይሁን እንትን ላይ ቲክቶክ ላይ 60,000 ብር ተጠየቅኩ ብላ እንዴ ማለት መኪና እንደምትገዛው ይሄን እንዴ ነው ነገር። አይ አንዳንዴ የሆነ ነገር እንጃ በጣም የተጋነነ ስለመሰለኝ ነው አላውቅም። እንግዲህ አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ምቹ ዲጂታል ብድር መስጠት በጀመረ በ3 ዓመት ጊዜ ውስጥ ከ40 ቢሊዮን ብር በላይ ማበደር ችሏል። ምቹ ዲጂታል ብድር አይኖራቸው ፋይናንስ እጥረት ምክንያት ስራ መፍጠር ላልቻሉ መንገድ በመክፈት የስራ ዕድል በመፍጠር የበርካቶችን ህይወት ቀይሯል። ከምቹ ከኦሮሚያ ህብረት ስራ ባንክ ነው። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ 3 ክፍያ መንገዶች እንደልባችሁ ፈልሰስ ድቅቅ ብላችሁ አሽከርክሩባቸው፣ ሁሌም ጠንቃቆች ሁኑልኝ እያለ ነው። ግዙፉ ግንባር ቀደሙ ኢንሹራንስ አዋሽ ኢንሹራንስ ከአዋሽ ጋር ስሩና ነጋችን ዛሬ እርግጠኛ ሁኑ እያለ ነው። ሰላም ተካፉል በሸሪዓ ህግ የሚገዛው አላለ የሆነ ኢንሹራንስ አገልግሎቱ ነው። ብዙዎቹ ተገልገሉበት ይለናል። የኢትዮጵያ ምድር ባቡር ኮርፖሬሽን የተሰጠውን ተልዕኮ ለማሳካት በርካታ ስራዎችን እየሰራ ይገኛል። አያት ላይ የባቡር ማሰልጠኛ ኢንስቲትዩት ከፍቶ ሰልጣኞችን በተለያዩ ዘርፎች ተቀብሎ እያሰለጠነ ይገኛል። በቅርቡ ደግሞ ቢሾፍቱ ላይ የመሰረት ድንጋይ ተጥሏል። ለኢትዮጵያ ብቻ ሳይሆን ለአፍሪካውያን ኩራት ሊሆን የሚችል ግዙፍ የባቡር ማሰልጠኛ ኢንስቲትዩት ለመገንባት ስራው ተጀምሯል። የዚህ ፕሮግራም የክብር ስፖንሰር የሁል ጊዜ አጋር ነው። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላቦራቶሪ ዘመናዊ ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24 ሰዓት 7ቱም ቀን እናንተን እያገለገለ ይገኛል። ለየትኛውም የጤና ችግር አለሁ እያለ ነው። ወንጌላዊት ህንጻ ጀርባ ነው ያለ ኢንሹራንስ አጠገብ ጎራ የምትሉት ብሉ ፍላግ ሴኩሪቲ ብዙዎቻችንን ከጭንቀት የገላገለ እፎይ ያስባለ ዘመናዊ መፍትሄ ይዞ መጥቷል። ተሽከርካሪያችን የትም ቦታ ቁምን ብንሄድ ቁልፉ ቢሰረቅ ቢባዛ ይሰረቅብኛል ብሎ ስጋት ቀረ። ተሽከርካሪያችንን የብሉ ፍላግ ሴኩሪቲን በተን ከገጠምን ተሽከርካሪያችን ላይ እንደ ስልካችን ሙሉ ተሽከርካሪያችን በፓስወርድ ዘግተን ማውረድ ብቻ ነው። በቃ መኪናውን ማስነሳት የሚችለው ፓስወርዱም የሚያውቅ ሰው ብቻ ነው እያለን ነው። 3-4 ሆናችሁ ያላችሁበት ቦታ መጥቼ ልገጥም እችላለሁ። አድራሻ ካላችሁ ደግሞ ፊጋ መብራት ወረድ ብሎ አርት ህንጻ 3ኛ ፎቅ ነው። 0953 260000 0953 270000 ላይ ይደወል እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ዘንድሮ ለ20ኛ ጊዜ ይካሄዳል የታላቁ ሩጫ የዱላ ቅብብል ውድድር። አይኤፍኤች ኢንጂነሪንግ እና የአዲስ አበባ ከተማ መንገዶች ባለስልጣን በታላቁ ሩጫ በኢትዮጵያ የሚዘጋጀውን ዓመታዊውን የዱላ ቅብብል ሩጫ ውድድር ዘንድሮም የስድስታችን ቃል ኪዳን በሚል መርህ ያዘጋጃሉ። በአንድ ቡድን ውስጥ 6 አባላት ተካተው የ7 ኪሎ ሜትር ርቀትን በዱላ ቅብብል ይሮጣሉ። በጋራ እንደ ቡድን ያሸንፋሉ። ለዚህ ነው የስድስታችን ቃል ኪዳን ብለን የሰየምነው እያለን ነው። ታላቁ ሩጫ የታላቁ ሩጫ በኢትዮጵያ ከሚያከናውናቸው ውድድሮች በአይነቱ ለየት ያለና በተለይም የቡድን ስራን ለማጎልበት የተለያዩ ድርጅቶች የሚጠቀሙበት ውድድር ነው። ጥር 17 ነው የሚካሄደው። መነሻና መዳረሻው ቃሊቲ ማሰልጠኛ አካባቢ ነው የሚደረገው። ውድድሩ መንገዶች ለሰው ደህንነት እንጂ አደጋ አይሆኑም የሚል መልእክትም የሚተላለፍበት ይሆናል። በተለይ በተለያዩ ምድቦች ተወዳዳሪዎችን እየመዘገበ ነው። በቡድን ወይንም በድርጅት በኩል መመዝገብ የምትፈልጉ ታላቁ ሩጫ በኢትዮጵያ ላምበረት
ጎራ ብላችሁ ተመዝገቡ እያለን ነው። ታላቁ ሩጫ በኢትዮጵያ ድሮ እንትን ነበር ያለው ቦሌ ዓለም ህንፃ ላይ ነበር። አሁን ወደ የሃይሌ ግራንድ ሆቴል እሱ አጠገብ ሄዷል። ጥር 17 ሀና ማስተካከያ ልካልኛለች። ጥር 17 ነው መነሻና የሚካሄደው። መነሻና መዳረሻውን ቃሊቲ ማሰልጠኛ አካባቢ ቂሊንጦ ጋር ነው መነሻው። ቂሊንጦ ጋር ነው መነሻው፣ ቂሊንጦ ጋር ነው። እዛ አካባቢ ነገሩ ከሄዱ ሰዎችም ያሳያቸዋል። መደወል ለምትፈልጉ 0111 663 57 0111 663 3646 ላይ ደውሉ። ምዝገባው እየተካሄደ ነው። ተመዝገቡ፣ በቡድን ሩጡ፣ የቡድን መንፈስ አጎልብቱ እያለን ነው። ታላቁ ሩጫ በኢትዮጵያ ነው። እንደው የዚህ ምስጋና በጣም ደስ ይላል። እውነት ለመናገር እንዲጋባላቸው ያህል ነው። እንዲጋባቸው ሌሎች ቢሮዎችም እንዲጋባባቸው ነው። ጋብቻ ሰርግ አስመሰል አቢ የሚባል የቴሌግራም ቻናል የሚጠቀም በአውቶ ሴፍቲ ቻናል የላከልን ሰላም ኢንስፔክተር ናሹ ስለ መንገድ ትራንስፖርት አሰራር ስታወሩ ትዝ ብሎኝ ነው። ከትናንትና ወዲያ አራዳ ክፍለ ከተማ 4 ኪሎ ጋር ቦሎ ላደርግ ሄጄ ነበር። ስገባ በጣም ነው የደነገጥኩት። የአንድ ባለሀብት ቤት እንጂ የክፍለ ከተማ አይመስልም። ንጽህናው፣ መብራቱ፣ የሰራተኞቹ አቀባበል እንዴት ደስ እንደሚል፣ እንዴት ለስራ እንደሚያነሳሳ፣ አንተም ስገባ እንዴት ደስ እንደሚል ውስጥህ በጣም ነው እየገረመኝ። ሌላው ለመጀመሪያ ጊዜ መጥፎ ሽታ የሌለው ሽንት ቤት በክፍለ ከተማ ደረጃ ያያየሁት እዚህ ነው እና እዛ መስሪያ ቤት ያሉ ሰራተኞች፣ ኃላፊዎች እንዳሉ ማኔጅመንቱን አመስግኑልን። ከ5 ደቂቃ እስከ 10 ደቂቃ እንኳን አልቆየም ጉዳይን ለመፈጸም። በደንብ ነው አስተያየት ጽፌ ለሰራተኞቹ አመስግኜ ነው የወጣሁት። እናንተም አመስግኑልን። እምቢ ነኝ ከሜትር ታክሲ ብሎ ነው የጻፈልን። እንዲህ ነው ሰው የሚያመሰግነው። እንዲህ ነው ከበር ጀምሮ በፈገግታ። ከሌላ አልመጡም እነኚህ ሰራተኞች። ከሌላ ሀገር ነው እንደመጡ ነው፣ ከኢትዮጵያ ነው። እዛው የነበሩ ናቸው። ግን አስተካክሎ ቢሮውን አቀማመጡ ምኑን ሰራተኛው ኃላፊ በርላይ ወደ ይሄ ሁሉም ቢሮ ውስጥ መሆን መቻል አለበት። የት ነው ቢሮ? መንገድ ትራንስፖርት የአሽከርካሪ ተሽከርካሪ መንገድ ትራንስፖርት አዲስ አበባ መንገድ ትራንስፖርት በጣም አሽከርካሪ ተሽከርካሪ ዋናው መንገድ ትራንስፖርት ስር ነው አይደል? በትራንስፖርት ቢሮ ስር ነው። በአቱና ተዳኛቸው ስር ነው። እንደዚህ ነው። ለውጥ ሲኖር እኮ ሰው ባይኑ ተጨባጭ ስለሆነ እኮ ነው ፊት ለፊት የምታየው ነገር ነው የሚሆነውና ትደስታለህ፣ ያስደስታል። የምትሰጠው ምንትን ደስ የሚል ነው የሚሆነው። እውነት ነው። ሰው አስገብታል አስገባው ቀና አረከው ጤና ይስጥልን አለን። አዎ ሰላም ነው። እንዴት ነው? ማን በል? ቶሚ ይባላለሁ ከአውቶቡስ ተራ። ቶሚ ከአውቶቡስ ተራ። ሰላም ነው? አለን። አውቶቡስ ተራ ሰላም ነው? ሁሉ ሰላም። ግርግሩ እንደተጠበቀ ነው? ግርግሩ አገር አቋራጮቹ ወጥተው ጨርሷል። ወጥቷል። ሰሞኑን ትንሽ ተዘጋግቶ ነበረ። በነገራችን ላይ በዓል ነው፣ ከተራ በዓል ነው። መጨረሻ ላይ ትንሽ መልእክት አስተላልፋለሁ። አንተን አሳጥርልኝ። አሁን ወደ አስተያየት ነው። አሴናሽ በጣም ነው የምናመሰግነው። ባለፈው ከተቀጥቼ እንትን ቆጥሮብኝ ነበር ታላቀው ሳይገባልኝ አቶ ማረጋ ሚጄ ነበር መክሊት ህንጻ ችግር የለውም እናያለን ብሎ ነበር፣ ግን አልደወሉልንም እስካሁን። ደግመህ እንግዲህ ቼክ አድርግ፣ እንደገና ደግመህ ሄደህ ቼክ አሳስባቸው። ከባለ ጉዳይ የበለጠ ማንም ሰው ላይ ምክንያቱም አሁንም እየጨመረ ነው፣ በቀንም እየጨመረ ስለሚሄድ እናሳስባቸው። እንደገና ሄድ ይሻላል እንዴ? ግድ ነው። ምክንያቱም ዝም ባልክ ቁጥር እየጨመረ ነው የሚሄደው። እሺ ሰው በጣም ብዙ ነው እየከፈለ ብዙ ገንዘብ እየከፈለ ዘገናል። የሚሰማው በር የቅጣት አይመስልም፣ በእውነት የቅጣት አይመስልም። ሁለት ከተራ ነው በዓሉ። ሁለት ታቦት የሚወጣበት ቀን ነው። ሰኞ ደግሞ ታቦት የሚገባበት የጥምቀት በዓል ነው። እኛ ምናልባት ሰኞ አንገባም።
በዓል ስለሆነ የከተራው በዓል እንግዲህ በተለይ ከሰዓት በኋላ ከ7 ሰዓት ጀምሮ ከየቤተ ክርስቲያኑ ወደ ጥምቀት ቦታ ወደ ማደሪያው ቦታ ይኬዳል። እንቅስቃሴው በጣም ብዙ ነው። ባለፈው ጊዜ አድማጫችን የሆነ ያነሱት ነገር ነበር። አሁን መንገዱ እንደ ድሮ አይደለም። መንገዱ ጸድቷል። ዴኮሬሽንም ብዙ የሚያስፈልገው አይደለም። የጸዳውን ነገር በአግባቡ መያዝ ነው አንዱ እሱ ነው። ሁለተኛው የመንገድ የሚዘጋበት ቦታ ላይ አርቆ ተሽከርካሪዎች ይዘጋል። ስለዚህ የትራፊክ ፖሊሶች ይህንን ምልክት ያሳያሉ። ህብረተሰቡ በዚህ ትብብር ማድረግ መቻል አለበት። ህፃናቶች ይዛቸው የምትወጡ ሰዎች ልጆች ከእጃችሁ እንዳያመልጡ፣ ወደ አስፋልት መንገድ እንዳይሄዱ፣ ለአደጋ እንዳይደረጉ ባካችሁ እንላለን። የበዓሉ ዕለትም በዚሁ ነው። ከዛ ውጪ ጠጥቶ በማሽከርከር አደጋ ላለማድረስ ሁሉም ሰው ቃል ይግባ። ባካችሁ ራሳችሁ ቃል ግቡ። በእግራችሁ ሂዱ፣ በትራንስፖርት ተጠቀሙ። በዓሉ የሚከበርባቸው አካባቢዎች ላይ የመኪና የምታቆሙ ሰዎች ተሽከርካሪ በሩቁ ቦታ ላይ መንገድ በማይዘጋጋ እግረኛም በማያስቸግር ለበዓሉ ታዳሚዎች መንገድ በማይዘጋ ሁኔታ ተሽከርካሪውንም ማቆም ነው። ከወዲሁ ለመላው ክርስትና እምነት ተከታዮች መልካም የከተራና የጥምቀት በዓል እንዲሆን አውቶ ሴፍቲ ከልብ ይመኛል። ተወዳጁ ብስራት ኤፍኤም ላይ አውቶ ሴፍቲን እያደመጣችሁ ነው። የስፖንሰሮቻችንን መልእክቶች እንሰማለን። መልእክቶችን እንስማ። አውቶ ሴፍቲ ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ። ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ። እሙዬ ለአካሊ ተጠንቅቀሽ ልጂ